ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ዋላችሁ እንደምን አረፈዳችሁ እንደምን አመሻችሁ በያላችሁበት የሰዓት አቆጣጠር ዕለታዊ አበይት ጉዳዮች የተሰኘው ፕሮግራማችን አሁን ጀመረ። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትቆዩ በአክብሮት ጋበዝናችሁ። ይሄ ጎጃምን አውድማለሁ ብሎ የገባ ሰራዊት በልኩ እየተከረከመ የድርሻውን እያገኘ እየተበተነ በሜካናይዝድ የከበባት ከተማ ላይ ስንት ጊዜ ሊቆይ ነው? ምን ያህል ጊዜ ሊቆይ ነው? ይሄም በእርግጠኛነት መናገር የሚቻለው በተናበበ ሁኔታ ጎንደር፣ ሸዋ፣ ቤተ አማራ፣ ወሎ ላይ እንቅስቃሴዎቹ አንድ ስቴፕ ገፋ ሲያደርጉ ደጋዳሞት የገባ ኃይል ተበትኖ እግሬ አውጪኝ ነው የሚለው። ምክንያቱም ሁለት እዝ እዛ ሊያስቀምጥ አይችልም በተአምር። አንዱ እዝ ቢቀነስ አንድ እዝ ብቻውን እንኩሮ እንደሚሆን ያውቁታል፣ በሚገባ ያውቁታል። ከነዚህ አካላት ጋር የሚደረግ ትንቅንቅ ምን አይነት ሰማዕትነት ነው? ምን አይነት ዋጋ የሚያስከፍል ነው? ግን ደግሞ በክብር በታሪክ መዝገብ ላይ በወርቅ ቀለም መጻፍን ደግሞ የሚያመጣ ነው። ሰው ለመኖር የሚጎርሰው ምግብ ለመጥገብ ብሎ የሚጎርሰው ምግብ አንቆት ልም ይላል። ከዚህ በፊት ብዬዋለሁ። በተቀመጠበት ሶፋ ላይ ሳይነሳ የቴሌቪዥን ፕሮግራም ሊቀይርበት የያዘውን ሪሞት እንደያዘው ህይወቱ ያለፈ ብዙ ነው። ጠዋት ብንን ብሎ እሰይ ነጋ ላመሰግንህ ነው የሚልበት እድል ሳያገኝ እንደተኛ በዛ የቀረ ብዙ ነው። በሩ ላይ ተጓጉዞ መጥቶ በሩ ሊከፍት ሲል እንቅፋት መጥቶ እዛው በሩ ላይ ድፍት የሚል ብዙ ነው። ይሄ ሁሉ በሆነበት ለገዛ ህዝቡ ክብርና መስዋዕትነት ሲል ዋጋ ከፍሎ የሚሰዋው ምን አይነት እንደው በእውነት ለራሱ ምን አይነት ታሪክ እየጻፈ ነው? እሱ ነው በደንብ ከግምት መግባት ያለበት መታየትም ያለበት። ይሄ አውዳሚ ጦርነት ላልተቋረጠ ጊዜ ከ3 ዓመት በላይ እየተደረገ ባለበት ሁኔታ ይሄ አልበቃ ብሎ ከዚህ በላይ መሄድ ፈልገው እየሄዱበት ያለውን ርቀት እስኪ እንይ። ይሄ አልበቃ ብሏቸው ወደ ትግራይ ለመዝመት አስቀድመን አማራው ላይ ሰፋ ያለ ውጊያ እናካሂድ ነው። በነገራችን ላይ ወደ ትግራይ ለመዝመት ስንል አሁን አድግራት ሄደው ወይም አድዋ ሄዶ ወይ ሽሬ ሄዶ ወይ መቀሌ ሄዶ ይዋጋል ከሚል አይደለም። ስጋት አላቸው። ከትግራይ በኩል ጥሶ ሊመጣ የሚችል ኃይል አለስ እነሱ ሲጅ አድርገው ማስቀመጥ ነው የሚፈልጉት። ክረምቱ እስከሚያልቅ ድረስ ዙሪያ ገባውን ሲጅ አድርገው ቆይተው ክረምቱ ቅድም አይታችኋል። የጎጃም ላይ ቢኤሙን ሲወረውሩ የሚወረውሩት ቢኤም በሙሉ በውርድምብር ህዝብ ላይ ነው የሚወድቀው። እሱ ቢኤሙን ህዝብ ጋር ሲወረውር ሰራዊቱ ዝም ብሎ እዛ እየተሽለከለከ እንደማይጠብቀው ያውቃል። እነዛ ህዝብ ላይ የሚወረውሩት ቢኤሞች ዙ 23ቶች የተተከሉበት ቦታ እስራቸው ይደርሳል። ተሯሩጦ ያውቁታል። እየተቀበለ በዛው ይነድፈዋል። እየተቀበለ የእሱን መካናይዝድ ይታጠቀዋል። በነገራችን ላይ አንዱ የጨነቃቸው ወዴዶች የቲፒኤልኤፍ ፋይል ይብዛም ይነስም በ27 ዓመት ውስጥ በአገዛዝ ውስጥ የነበሩ አዋጊዎችም መስመራዊ መኮንኖች፣ ታንክ የሚያሽከረክሩ የሚጠግኑ ባለሙያዎች፣ የሜካናይዝድ ባለሙያዎች አሉበት ያውቃሉ። ስለዚህ ከዚህ በኋላ አማራ ክልል ላይ ዙ 23 ተማርኮ ታንክ ተማርኮ ሌላ ተማርኮ ዝም ብለው በሆነ መንገድ እናገኘዋለን የሆነ ቦታ ተደብቆ የሆነ ቦታ ተደርጎ እናገኘዋለን ብለው
የሚጠብቁትን ብለው ተስፋ የሚያደርጉትን እነሱ ፕላን የሚያደርጉትን መሬት ላይ ያለው እውነታ ምንድን ነው ገልጦ የሚመጣው? ምንድን ነው የሚያሳየን? ነገ ከነገ ወዲያ ይሄንን ትግራይ ላይ ያደርገዋለሁ ቢል ቅድም እንዳልኳችሁ ከታንክ ጋር ከሌላ ሙያ ጋር የፋኖ ትግል እኮ 3 ዓመት ነው። ከሜካናይዜሽን ጋር ገና ልምምር ላይ ያለ ገና ጥናት ላይ ያለ ነው። ስለዚህ ትብብር ከተፈጠረ መግባባት ከተፈጠረ የጋራ ጠላት ብቻ ሳይሆን በጋራ አጀንዳ ጉዳይ ላይ ስምምነት ከተፈጠረ ምን ሊፈጠር እንደሚችል ግልጽ ሆኖላቸዋል። የኦህዴድ ድንጋጤ፣ ሽብር የሚመነጨው ከዛ ነው። የኦህዴድ ፈተና የሚመነጨው ከዛ ነው። ጭንቀቱ የሚመነጨው ከዛ ነው። ለምሳሌ ትላንትና ከትላንት በስቲያ ማክሰኞ ዕለት ትላንት እና ሰኞ ዕለት ሁለቱንም ተከታታይ ቀን የዶክተር ደብረጽዮን ንግግር፣ የሞንጆሪኖ ንግግር፣ ማን ነው ደግሞ አብርሃም ነው አንደኛው፣ አብርሃም አሰፋ ነው የሚባለው፣ የእሱ ንግግር በሙሉ በጣም ቦልድ እና ግልጽ የኃይል አሰላለፍ ሚናውን የለየ ነው። ምንድን ነው የኃይል አሰላለፍ ሚናው? ሁለት መሰረታዊ ነገር አንስተዋል። አንድ የራሳቸውን ህልውና፣ የትግራይ ህዝብ የህልውና አደጋ ውስጥ ገብቷል ብለው ያምናሉ። የአማራ ህዝብ የህልውና አደጋ ውስጥ ገብቷል ብሎ የአማራ ህዝብ ያምናል። የህልውና አደጋ ከገጠማቸው አካላት ጋር በትብብር በጋራ እንሰራለን፣ እንቆማለን የሚል አቋም ይዘዋል። ይህንን ይፋ አድርገዋል። በትብብር በጋራ እንቆማለን። ምን ከገጠማቸው? የህልውና አደጋ ከገጠማቸው አካላት ጋር ነው ያሉት። በትብብር እንሰራለን፣ በጋራ እንቆማለን። ምን ማለት ነው? ይሄ ድንጋጤ ፈጥሯል። ሌላው በውጪ ደግሞ የህልውና አደጋ ለማድረስ ከበባ ስለተፈጸመብን አሉ። የህልውና አደጋ ለማድረስ በእኛ ላይ ከበባ ስለተፈጸመ ያንን ከበባ ሰብረን የህልውና አደጋችንን ለመመከት የሚያስችለን ከውጭ ኃይሎች ጋር በቂ ትብብር አድርገናል አለ፣ ወይም የትብብር መስመር ዘርግተናል። ይሄንን ካሉ በኋላ ከውጭም ከውስጥ መተባበራቸውን ከገለጹ በኋላ ያለን ብቸኛ አማራጭ ማሸነፍ ብቻ ነው። የህዝባችንን ደህንነት ለማስከበር፣ የህዝባችንን ነጻነት ለማስከበር ብቸኛ አማራጫችን ማሸነፍ ብቻ ነው። እናሸንፈዋለን የሚሉት ማንን ነው? ከበባ የፈጸመብንን የኦህዴድ ኃይል እንዋጋዋለን፣ እናሸንፈዋለን ነው እያሉ ያሉት። መጀመሪያ አካባቢ የህዝቡን ስሜት ድጋፍም ሊያስገኝ ይችላል ከሚል አንድ፣ ሁለተኛ ከአገዛዙ ጋር ያላቸው ግንኙነት የምዕራባውያንን ፖለቲካ በማያበላሽ መንገድ፣ ጸባጫሪዎቹ እነሱ ናቸው በማያስብል መንገድ፣ ስልታዊ በሆነ መንገድ ጥያቄዎች ብቻ ያነሱ ነበረ። እንደውም የእኛ አድማጭ ተመልካቾች ይህንን ታስተውሉታላችሁ ብዬ ገምታለሁ። ምክራችን የነበረው ቆርጣችሁ ከበባ ፈጽሞ ሊያጠፋችሁ የተነሳውን አካል ፊት ለፊት እንጋፈጠዋለን ብላችሁ እስካልተነሳችሁ ድረስ ከአገዛዙ ጋር ጸባጫሪ እንባላለን ብላችሁ እያሽሞነሞናችሁ ህዝቡን ሞቢላይዝ ለማድረግ ደግሞ የወልቃይትና የራያን ኢሹ ሁልጊዜ የፊት ገጽ አድርጋችሁ እያመጣችሁ አገዛዙ እየተጠቀመበት በአማራና በትግራይ መካከል ጦርነት እንዲነሳ እየተጠቀመበት ነው። ይልቅ ሌላውን ትታችሁ ማንኛውም የአገሪቷ ችግር ሊፈታ የሚችለው 4 ኪሎ ሆኖ ህዝብ በህዝብ ላይ እያስነሳ፣ ክልል በክልል ላይ እያስነሳ የሚያፋጀው አካል ጥግ ሲይዝ ነው፣ ይህ አካል ሲሸነፍ ነው የሚል ነበር የምናነሳው። የአማራ ህዝብ የገጠመውን የህልውና አደጋ ለመሻገርና
አሸናፊ ሆኖ ለመውጣት ከህልውና አደጋው ለመውጣት የህልውና አደጋ የጋረጠበትን አካል ማሸነፍ አለብኝ የሚል አቋም ነው የያዘው። ይሄንን የህልውና አደጋ የጋረጠበኝን አካል እስካላሸነፍኩ ድረስ ህልውናዬን ማረጋገጥ አልችልም። ሊሸነፍ ይገባል። መከላከያውን የያዘው፣ ደህንነቱን የያዘው፣ ኢኮኖሚውን የያዘው፣ ጸጥታውንም የፖለቲካም መዋቅሩንም የኢኮኖሚ መዋቅሩንም የዲፕሎማሲ መዋቅሩንም ሁሉንም በወል ከተቆጣጠረ በኋላ ለኩይ ዓላማው አገሪቷን ገለባብጦ በእኔ መልክ አገር እሰራለሁ ብሎ የሚያምን የአገሪቷን ፒላር ነቅሎ የራሴ መሰረት እጥላለሁ የሚል ይሄን ለማድረግ የኢትዮጵያ እሴት ድምር ውጤቶች የተገነቡበት ብትፈልግ 70 አድርገው ብትፈልግ 80 አድርገው ብትፈልግ 90 አድርሰው በሰሜን ኢትዮጵያ እሴት ተገንብቷል ይላል። ሰሜን ኢትዮጵያ በእሴቷ ከገነባችሁ በሰሜን ኢትዮጵያ እሴት የተገነባ አገር ካገኘህ ጎሏል የምትለውን እሴት ትጨምራለህ እንጂ የሰሜን ኢትዮጵያውያንን እሴት በሙሉ ከሀገሪቷ ላይ ያጠፋለሁ የምትለው ማን የሰራውን አገር እንድታጠፋ እድል ሊሰጥ ነው? ቁጭ ብሎ የሚጠብቅህ ነው። ተሳክቶልህ እንኳን ብትሰራው እኮ ይሄ ትውልድ ዝም ቢል ቀጣዩ ትውልድ እኮ ዝም አይልም። አያት ቅድመ አያቶቹ የሰሩትን አገር አንተ በፈለግከው ገለባብጠህ እሴቱን አጥፍተህ የኔን እሴት አመጣለሁ ብትል ዝም ብሎ አይጠብቅም። የግጭት አዙሪት ነው የሚመጣው። ስለዚህ የሆነ ቦታ ላይ እንዲቋጭ ከተፈለገ ህገ መንግስት የተባለው ነገር ወድቋል። የፌዴራል ስርዓት የሚባለው ነገር ተፈትኗል፣ ወድቋል። የኢህአዴግ አብዮታዊ ዲሞክራሲ በአንጻራዊነት በአገሪቷ ውስጥ ትንሽም ቢሆን በጎ አስተዋጽኦ አለው። ከዚህ ጋር ሲነጻጸር ደግሞ የሰማይ ስባሪ የሚያክል ለውጥ አለው። አይገናኝም ለውድድርም። እነዚህ አውዳሚ ናቸው። እነዚያኞቹ ይብዛም ይነስም የመንግስት ቅርጽ ያለው ነገር ሰርተዋል። ከተሞች በፉክክር አድገዋል። መንገድ፣ ሌላም ልማቶችና ኢንዱስትሪ እየተስፋፋ ያለበት ሁኔታ ነበረ። በዲሞክራሲ ረገድ ግን ለዲሞክራሲ ፀሐይ የጠለቀበት ወቅት ነው። ለዲሞክራሲ ፀሐይ ጠልቋል። ይሄን ያክል የፈለገ ቢሆን ስርዓቱ ሂዶ ዴሞክራሲ አያመጣም ብለን ነው አይደለ የምናቀርበው። እነዚህ ዴሞክራሲ አያመጡም እኮ አይደለም፣ በህይወት መኖር ነው የሚከለክሉ። በህይወት መኖር አትችልም። እንዲህ ያለ ስቃይ፣ እንዲህ ያለ ፈተና የሚጋረጡብህ አካላት ናቸው። ከነዚህ ጋር ነው ግብ እየተደረገ ያለው። ከነዚህ ጋር ነው ትንቅንቅ እየተካሄደ ያለው።